ይኸውልሽ አሁን ምንም ነገር እንዳትሆን ምንሽን ታደርጊያለሽ? እኔ ምንድነው ማረጋው? ምታረጊውን ልንገርሽ። ሚኮ አፈቅርሃለሁ ብለሽ እንድትጮይ ይፈልጋል እንዴ? ይኸውልሽ የሰፈሩ ሰው እንዲሰማ ጮክ ብለሽ ሚኮ አፈቅርሃለሁ እንድትይ ይፈልጋል። ሚኮ አፈቅርሃለሁ። እኔም አፈቅርሻለሁ ጽግዬ። ምን የተረጋግክ ልጅ ነህ ግን? ምንም ማረግ አይቻልም። ከሚገባሽ በታች ከምችለው በላይ እስኪ ወድሽ ልቤ ደስ በሚል ስቃይ ሐሳባችንን ሳናሳካኮ ያ ነገር ተፈጠረ። ጥሩ ኑሮ መኖር እንዳለብን ታውቂያለሽ። ለምን አንወስንበትም? እንዴት? ያ ጀዝባላ እንዴ ሳቢ ምናምን ተቀባቢ አሬ ዚችስ በዛ ወይኔ ጓደኛዬ መጫወቻ አረገችው እኮ። አንቺ ወይ ሚኪ እንዴት ነህ? እስካሁን ደህና ነበርኩ። አንቺን ሳይሽ የጓደኛዬ መም ተሰማኝ። ማለት ሴትነት የቆመው እናቶቻችን ጋር ነው። አልገባኝም። መጥፎ እንዳልልሽ ሰው መጥፎ አይባልም። እኔ ግን ግርም የሚለኝ በእንዳንቺ አይነቱ ሴቶች የተነሳ ዊ ሴቶች ሲባል ማየት። ሁሉንም ነገር አይተኸዋል? ስትላላሽ ከሆነ አዎ አይቻለሁ። አንተ እንደምታስበው እኮ አይደለም። ከዚህ በኋላ ጓደኛ ያጠገብ እንዳደርሽ ካገኘሁሽ እገልሻለሁ። በእናትህ አትንገረው። የፈለከውን ገንዘብ እሰጥሃለሁ። ጓደኛዬን በስንት ልሽጥ? 5,000 ብር ልስጥህ? 5,000 ብር አያዋጣኝም። እሺ 10,000 አደርግልሃለሁ። በቃሽ። ቢገባሽ ሰው ከገንዘብ በላይ ነው። ወዴት እየሄድክ ነው? ሰላም ላገኛት እኮ። ለምን? አባቷ ታሟል እና ትንሽ ሳንቲም ያስፈልጋታል። እሱን ልሰጣት። ትሰማኛለህ? ሁለተኛ ሰላም የምትባል ሴት እንድታገኛት አልፈልግም እኮ። ለምን? ስለማትገባት። አፈቅራታለሁ እኮ። አፍቅራታ። ያፈቀርነውን ሁሉ ማግኘት አለብን። አዎ ይገባል። ሲቀጥል አንተ ስለኔ ህይወት አገባም። ያገባኛል። አገባም። ግጥም አድርጎ ያገባኛል። እሷ የምትፈልገው አንተ ላይ መጫወት ነው። አታፈቅርህም። ሲቀጥል ደግሞ እሷ የምትጠቅም ሴት አይደለች። የሚጠቅመኝና የሚጎዳኝን ለይቼ የማውቅ ነኝ። እሺ አዎ እባክሽ ነግሬዋለሁ። እና ምን አሰብሽ? በቃ እባክሽ ከሳሚ ገንዘብ ተቀብዬ ላስወርደው ነው። የኔ ገንዘብ ኃጢአት መስሪያ አይደለም። ሳሚ እንዲህ ነሽ ማለት አልፈልግም። አምላክ የልቤን ንጽህና አይቶ ለኔ የሚገባኝን ሰው ይሰጠኛል። ስራሽ አውጣሽ። ይቅርታ አድርግልኝ ጓድ ወንድሙ። ይገባኛል ጓድ ወንድሙ። እኔ የምልህ ጓድ ወንድሙ ይቅርታ ይገባትን ብለህ ታስባለህ? አዎ ይገባታል። ከሌላ ሁሉም ይንቃል። ያራዳ ልጅ ስለ ብርሃን በደላችንን እንቅር በለን እኛም የበደሉን ይቅር እንደምንል። ይሄ የተረገመች ብቻ እንዳያገኘኝ። አቤት ዳሌ፣ አቤት ቂጥ፣ አቤት ጀርባ። ኦ ማይ ጋድ የሆነ ቂጥ። በእናት ስለ ብርሃን ውይ ወንድም በጣም ይቅርታ። ለካ አንተ አይኖች ያዩ ብርሃን የላቸው። በልጅነት ድሯትቻቸው ዓለም ታየችኝ ባንቺ ውስጥ
እሺ ብር ነው የምፈልገው። ብር ስጪኝ። ይሄው እንካ። ምንም አይነት እንቅስቃሴ አልፈልግም። አይንሽን ጨፍኝ። ቶሎ በይ ጨፍኝ። እሺ አንድ ጥያቄ ጠይቅሻለሁ። እሺ እንዳትዋሺ። ፍቅረኛ አለሽ? የለኝም። ግን ምን? የማፈቅረው ልጅ አለ። ማን ነው? ሚኮ ይባላል። በእናትህ ተወኝ፣ በእናትህ። ታዲያ ለምን አልነገርሽኝም? ምኑን? እንደምታፈቅሪኝ። አንተ ውሻ፣ ቆይ ምን እያደረክ ነው? አንቺ ውብ የለም በምድሪቱ ላይ ሚኪያስ፣ ለምን መጣሽ? ሄደሻል ነበር? ማን ብሎሽ ነው የመጣሽው? አንቺ እኮ ፍቅሬን ረግጠሽ ሄደሽ ነበር። ይቅርታ አድርጌልሻለሁ። ሂጂልኝ። አሁን በጣም ሰላም ነኝ። ሂጂልኝ። ጓደኛዬ፣ ላንተ ምንም ይገባል። እዚህ ምድር ላይ አሉ የሚባሉ ትልልቅ ነገሮች ላንተ ይገባሉ። በጣም ደስ ብሎኛል። አፈቅርሃለሁ። እሱም ያፈቅርሻል። ጓደኛዬን ተንከባከቢው አደራ። እኔና አንቺ ምንም ታሪክ አልነበረ።